ሁሉም ወንድ ሊያቸው የሚገባ 10 ምርጥ ፊልሞች። ሰላም ለእናንተ ይሁን ቤተሰቦች። ዛሬ 10 ሁሉም ወንድ ሊያቸው ይገባል ያልኳቸውን ፊልሞች ይዤላችሁ መጥቻለሁ። ፊልሞቹ ስለ ወንድነትና ወንድ ልጅ ሊከፍላቸው ስለሚገባ መስዋዕትነቶች ያሳያሉ። ሁሌም እንደምላችሁ ቪዲዮ ብዙ ሰው ጋር እንዲደርስ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ። የመጀመሪያው ፊልም የኔ የምንጊዜ ምርጥ ፊልሞች ከምላቸው ውስጥ አንዱ ነው፣ The Shawshank Redemption። ይህ ፊልም ተስፋ እንደማይሞት ያሳየናል። አንድ ባልሰራ ወንጀል የተከሰሰን ግለሰብ ታሪክ ይዳስሳል። ሁለተኛው ፊልም The Godfather ነው። ይህ ፊልም ኃይልና ቤተሰብ መካከል ያለውን ከባድ ግንኙነት ያሳየናል። ሰውም እንዴት ስልጣን ወደ ጭካኔና ወደ ውስጥ ግጭት እንደሚያመራው ያሳየናል። ትንሽ የቆየ ፊልም ቢሆንም እንድታዩት ግን ጋብዣችኋለሁ። ሶስተኛው The Dark Knight። ይህ ፊልም የብዙ ሰዎች የምንጊዜ ምርጥ ፊልም ነው። ስለ ጀግንነትና መስዋዕትነት ያሳየናል። ባትማን ከጆከር ጋር የሚያደርገውን ግጭት ጎተም ከተማ ውስጥ የሚዳስስ ፊልም ነው። አራተኛ The Fight Club። ይህ ፊልም ስለ ውስጣዊ ግጭትና ራስን ስለመፈለግ የሚያሳይ ፊልም ነው። አንድ የህይወት ጭንቀት ያለበትን ወንድ ህይወት ውጣ ወረድም የሚዳስስ ፊልም ነው። አምስተኛ Forrest Gump። እዚህ ፊልም ላይ ህይወት በተስፋና በትዕግስት እንደሚቀጥል ያሳየናል። ስድስተኛ The Pursuit of Happiness። ይህ ፊልም ከከባድ ጊዜያት በኋላ የሰው ልጅ ሊነሳና ህይወቱን ማስተካከል ድጋሚ እንደሚችል የሚያሳየን ፊልም ነው። ከከባድ ቀናቶች በኋላ ጥሩ ህይወትን ሲመሰርቱ አባትና ልጅም የሚያሳየን ፊልም ነው። በዚህ ፊልሙም ውስጥ ብዙ ትምህርቶችን መማር እንችላለን። ሰባተኛ ግላዲያተር። አንድ ወጣት የሮም ጀነራል በነበረው ማክሲመስ ምክንያት ቤተሰቡን ያጣል። ከዚህ በኋላ አንድ ግላዲያተር በማዋጋት በቀልን ለማግኘት ሲጥር የሚያሳየን ፊልም ነው። ስምንተኛ ኢንሴፕሽን። ይህ ፊልም ትንሽ ውስብስብ ቢሆንም እንድታዩት ግን ጋብዛችኋለሁ። ፊልሙ ዶም ኮብ የተባለው ሰው የሰዎችን ህልም በመግባት ሐሳብ ሊያስገባ ሲሞክር የሚያሳየን ፊልም ነው። ዘጠነኛ The Matrix። ዓለምን ቀይረዋል ከተባሉ ፊልሞች አንዱ ሲሆን ፊልሙ ስለ እውነት፣ ምርጫ እና የነጻነት ጥቅም ጥልቅ መልእክትን የሚያስተላልፍ ፊልም ነው። አስረኛና ለዛሬ መጨረሻ ፊልም Good Will Hunting የሚለው ፊልም ነው የሚጋብዛችሁ። ይህ ፊልም ስለ ራስን መለወጥና እውነተኛ እድገት ምን አይነት እንደሆነ ያሳየናል። እናም ቤተሰቦች የዛሬው ቪዲዮ ይህን ይመስላል። አይ ሆፕ እንደወደዳችሁት። እናም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ